በፍቅር እኮ 1 ዓመት ከ6 ወር ሆነን ግን እንደ ሌሎች ፍቅረኛሞች እጅ ለእጅ አንያያዝም፣ አንተቃቀፍም። ለምንድን ነው ግን እንደዚህ ሆንሽው ብዬ ነው የምጠይቅሽ። እባክሽ ንገሪኝ። ስራ ቦታ ላይ የተዋወቋቸው ሰዎች እባክሽ በቃኝ፣ እኔ በጣም ደክሞኛል። ስለነሱ ምንም መስማት አልፈልግም። በቃ አትናገሪኝ። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ሰላም ጋይስ እንዴት ናችሁ? ወደ ጉዳይ ስገባ የ1 ዓመት ከ6 ወር ፍቅረኛ አለችኝ። ግን ችግሩ እሱ አብረን ነን፣ ግን ምንም አይነት ሮማንቲክ የሆነ ነገር ኢቭን ዘሊስት የሚባሉትን ነገር መተቃቀፍ፣ እጅ መያያዝ፣ በቃ ምንም ነገር ኢቭን ዴት ራሱ መውጣት አትፈልግም። የፍቅር ቃላት አትጠቀም። ግን ደግሞ አብረን እንደሆነንና እሷ እንደዚህ አይነት ነገር ማድረግ ስለምትፈራና ስለማትወድ እንደዚህ እንቀጥል ነው የምትለው። እና እኔም ቀስ እያለች ይተዋታል ብዬ ነበረ፣ ግን ምንም የለም ጭራሽ። አሁን ደግሞ ስልክ ማታነሳም፣ እሷ ስትፈልግ ብቻ ነው የምትደውለው ምናምን። በእሷ በኩል ያው ጓደኛ የምትላቸው ባይኖሩም ግን አብሯት የሚሰሩ ስለኔ ምንም ነገር አያውቁም። እና እኔ አሁን ላይ በጣም ስለደከመኝ አይ ስቶፕ ኤቭሪቲንግ፣ በእኔ በኩል ያለውን ሁሉንም ነገር። እኔም አልደውልም፣ አላገኛትም እና ደግሞ ምንም አይነት የፍቅር ወርድ አልጠቀምም። እና ደግሞ በጣም ያናደደኝ ደግሞ የጠየቃትን ወንድ ስራ ቦታ የሆነ ወንድ ካናገራት ምናምን እሱን ትነግረኛለች። እኔ ደግሞ አትንገሪኝ እላታለሁ፣ ግን እኔ መደበቅ ስለማልችል ነው ትላለች። አይ ዶንት ዋንት ቱ ሉዝ ሄር፣ ልጅቷን ማጣት አልፈልግም፣ ግን ደግሞ ልክ እንዳልሆነችና እንድታስተካክል ነው የምፈልገው። ምን ታስባላችሁ? ፕሊዝ ቴል ሚ ይላል ታሪኩ። ጭራሽ አሁን ደግሞ ስልክ አታነሳም። እሷ ስትፈልግ ብቻ ነው የምትደውለው። በዙሪያዋ ያለት ራሱ ስለኔ አያውቁም። እኔ አሁን ላይ ስለደከመኝ ሁሉንም ነገር እየተወኩ ነው። እሷን በመጠባበቅ ጊዜ ማባከን ሰልችቶኛል። እሺ ታሪኩ ይሄ ነው። ኮሜንቶቹን እናያቸዋለን። እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።